ዛሬ እግር ጥሎኝ ቲጂን አግኝቻት ምን ምግብ ልስራልሽ ብያት ነበር ያለችኝ ይሄንን ነው። ቲጂ ምን ልስራልሽ? የምትወጂው ምግብ ምንድነው? ምግብ ጎበዝ ነሽ ስለማቅ ትንሽ ከብድሽ ነገር የሚመስለኝ ልጠይቅሽ። እሺ ቃተኛ ስሪልኝ። ኦኬ እሺ። እውነት ለመናገር ከባድ ምግብ ትለኛለሽ ብዬ አስቤ ነበር፣ ግን ቃተኛ ነው ያለችኝ። ትንሽ የከበደኝ ነገር ቢኖር ከቃተኛው እኔ ምጣድ የለኝም ቤቴ። ስለዚህ እናቴ ቤት ሹክክ ብዬ ሄድኩኝና እንጀራ ሲጋገር ጠብቄ ሄጄ ቃተኛውን ሰራሁት። የእንጀራ አገጋገር ችሎታዬ እንዴት አያችሁት? አይኑ ራሱ እንዴት እንደሚያምር ማለት ነው። ከዛ እንግዲህ ቃተኛ እንደምታውቁት በጣም ቀላል ነው። በዘይትና በበርበሬ ነው ያደረኩት። ማስለምጮ ቅቤ ማድረግም ትችላላችሁ። ጠርዙ እንደዚህ ሲሆን ያኔ አጥፎ እስኪል እንጀራውን ማቆየት ነው ምጣድ ላይ። ከዛ በቃ ጠዋት ላይ አሪፍ ቁርስ ነው የሰጠችኝ ቲጂዬ። ይሄንን ፀሐይ ኢንጆይ ያደረኩኝ ሻይና ፍልቼ ከእማዬ ጋር ፈታን ያልኩበት አይብ አደረኩበት። ውስጡ አለማድረግ ትችላላችሁ። ከአይቡ ጋር በጣም ነው ደስ የሚለው። በቀጣይ ደግሞ የማንን የምግብ ፍላጎት እንድሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። I love you guys. Thank you very much. Bye.